የግብጽ ፖለቲከኞችን ያሳበደው የኢትዮጵያና የዩኤኢ ድብቅ የቀይ ባህር የጦር ስምምነት። فين الثالث؟ فين الثالث؟ يا ترى الثالث ده هو إسرائيل؟ يبقى المغرب وأثيوبيا وإسرائيل ولا الإمارات؟ فيبقى المغرب وأثيوبيا والإمارات ولا الإمارات تتحسب. ዛሬ በካይሮ የፖለቲካ አደባባዮች ድባቡ የለቅሶ ያህል ከብዷል። የግብጽ ፖለቲከኞች ባንዳዎች፣ እነዚህ ባንዳዎች እያሉ በቁጭትና በድንጋጤ እየተንተባተቡ ይገኛሉ። ምክንያቱ ደግሞ አንድ ነው። የኢትዮጵያ አየር ኃይል አነጋጋሪ የሆነውን የ90ኛ ዓመት ክብረ በዓል ተከትሎ የተባበሩት አረብ ኤምሬትስ 20 እጅግ ዘመናዊ ሚራጅ 2000 የጦር ጀቶችን ለኢትዮጵያ በስጦታ ለማስተላለፍ መወሰኗ ነው። ይህን ተከትሎ አንድ የግብጽ ጋዜጠኛ በቃ ኢትዮጵያ ቀይ ባህርን መቆጣጠሯ ነው፣ በቅርቡ በቀይ ባህር ዳርቻዎች የኢትዮጵያን ጦር ጠብቁ ሲል ተደምጧል። ኢትዮጵያ በቀይ ባህር ላይ ያላት ተጽዕኖ እያየለና የባህር ኃይሏን በአስደናቂ ፍጥነት እየተገነባ መምጣቱ ግብጽን ለምን እንዲህ አስደነገጣት? አሜሪካስ ግብጽን በአባይ ስም እንዴት እያታለለቻት ነው? እስከ መጨረሻው አብራችሁን ቆዩ። ብሔራዊ ጥቅሞቻችንን ማስከበር እንፈልጋለን። አይ ይሄ ሳይሆን እኛ በምንሰጣቸው አጀንዳ ነው የምትኖሩ ከሆነ ግን መዘዙ የከፋ ነው የሚሆነው። የካይሮ ድንጋጤ። ባንዳዎች የተባሉት እነማን ናቸው? በቅርቡ አረብ ሚሊታሪ የተሰኘው ታዋቂው የወታደራዊ መረጃ ምንጭ ይፋ ባደረገው መረጃ መሰረት ዩኤኢ ለኢትዮጵያ 20 የፈረንሳይ ስሪት የሆኑትን ሚራጅ 2000 ጀቶች በስጦታ ልታስተላልፍ ነው ሲል ዘግቧል። ይህ ዜና እንደወጣ የግብጽ ፖለቲከኞችና ሚዲያዎች ቁጣቸውን መቆጣጠር አቅቷቸዋል። ሀገራችንን ከጀርባ ወጓት በማለት ዩኤኢን እና ሌሎች የኢትዮጵያ አጋሮችን እየወቀሱ ይገኛሉ። ለምን? ምክንያቱም ግብጽ ለዘመናት የምታውቀው ደካማና ዝምተኛ የነበረውን የኢትዮጵያ አየር ኃይል ነበር። ዛሬ ግን ኢትዮጵያ በምስራቅ አፍሪካ የማይደፈር የሰማይ የበላይነትን ኤር ሱፐሪዮሪቲ ይዛ ተነስታለች። ይህ ለግብጽ ፖለቲከኞች ከባድ መርዶ ነው። ባህር በር ሳያገኙ አይመለሱም። የግብጽ ትንቢት ወይስ ስጋት? በካይሮ የሚገኙ ተንታኞች በአንድ ድምጽ የሚናገሩት አንድ ነገር አለ። የኢትዮጵያ መንግስት ህዝቡን አነሳስቷል፣ አስተባብሯል። ወደብ ሳያገኙ አይመለሱም። ይህ ንግግር የኢትዮጵያን ቁርጠኝነት ያሳያል። ኢትዮጵያ ከሶማሊላንድ ጋር የፈረመችው ታሪካዊ የመግባቢያ ሰነድ ኤምኦዩ እና በቀይ ባህር ላይ የጀመረችው እንቅስቃሴ ግብጽን በእጅጉ አስፈርቷል። የአሰብ ጉዳይ። ኢትዮጵያ ታሪካዊ መብቷን ለማስከበርና ወደ አሰብ የቀይ ባህር ቀጠና ለመመለስ የምታደርገው ጉዞ በግብጽ እይታ ስዊዝ ካናል ላይ የሚመጣ ትልቅ አደጋ ተደርጎ ተወስዷል። ነገር ግን አሰብ ለ130 ሚሊዮን ህዝብ የህልውና ጉዳይ እንጂ ከግብጽ አጀንዳ ጋር የሚያገናኘው ነገር አልነበረም። ዘመናዊ የባህር ኃይል። ኢትዮጵያ የባህር በሯን ለመረከብ ባላት ዓላማ አስቀድማ የባህር ኃይል ማቋቋሟ ዓለምን ያስገረመ ቢሆንም ግብጽ ግን ይህ ኃይል ነገ ወደ ባህር በሩ ሲመጣ ምን ሊፈጠር ይችላል በሚል ጭንቀት ተውጣለች። አሜሪካ ግብጽን በአባይ ስም እንዴት እያታለለቻት ነው? ፕሬዝዳንት ዶናልድ ትራምፕ በአባይ ጉዳይ ላይ ላሸማገል ብለው መምጣታቸው ለግብጽ ትልቅ ተስፋ ቢመስልም እውነታው ግን ሌላ ነው። አሜሪካ እስራኤል ልገነባ ያሰበችውን በግብጽ ብቻ ይዘወር የነበረውን ስዊዝ የመርከቦች መተላለፊያ ቦይ የሚተካና ግብጽን ጉድ ይሰራል የተባለውን የቤንጎሪዮን ካናል ለመገንባት እነ ትራምፕ ግብጽን በአባይ ቢዚ ሊያረጓቸው የቆረጡበት ሁኔታ መጥቷል። በዚህም ግብጻውያን ከወዲሁ የትራምፕ አደራዳሪነት ነገር አልዋጥ ያላቸው ሲሆን ተቃውሞ ማሰማትም ጀምረዋል። አሜሪካ ለግብጽ የውሃ ደህንነትሽን አስጠብቃለሁ የሚል ተስፋ ብትሰጥም በተግባር ግን ኢትዮጵያ የታላቁ ህዳሴ ግድብን ግንባታ አጠናቃ ኃይል ማመንጨት ጀምራለች። አሜሪካ ግብጽን በአባይ ስም በማታለል በቀይ ባህርና በመካከለኛው ምስራቅ ለሚኖራት ጥቅም ብቻ ልትጠቀምባት ትፈልጋለች።
የኢትዮጵያ ጽናት። ኢትዮጵያ ግድቡን በገዛ ገንዘቧና በገዛ ጥበቧ በመገንባት የአሜሪካንና የግብፅን ዲፕሎማሲ ጫና ሰባብራ ወጥታለች። ዛሬ አባይ የኢትዮጵያ የልማት ሞተር ብቻ ሳይሆን የአፍሪካ ኃይል ምንጭ ሆኗል። የኢትዮጵያ ዩኤኢ እና አሜሪካ የጂኦ ፖለቲካ ጨዋታ። የኢትዮጵያና ዩኤኢ ግንኙነት ከኢኮኖሚ ባለፈ ወደ ጠንካራ ስትራቴጂካዊ ወታደራዊ ትብብር አድጓል። ዩኤኢ በኢትዮጵያ ግዙፍ ኢንቨስትመንቶችን እያከናወነ ሲሆን ወታደራዊ ግንኙነቷ ደግሞ ኢትዮጵያ በኮሪደሩ ላይ ያላትን ተጽዕኖ ያጎላዋል። የግብፅን ፖለቲከኞች ያሳበደው ጉዳይም ይህ ነው። ምክንያቱም እነ ኢማራት ከግብፅ ይልቅ ከኢትዮጵያ ጋር መስራት ጥቅማቸውን እንደሚያስከብርላቸው ተረድተዋል። ኢትዮጵያ ደግሞ ይህንን ወዳጅነት ተጠቅማ በቀይ ባህርና በሆርን ኦፍ አፍሪካ ላይ ያላትን የኃይል ሚዛን እየቀየረችው ትገኛለች። በመጨረሻም ጠላት የሚነደውና የሚርበተበተው ያንተ ታሪክ ሲቀየር ከወደክበት ስትነሳ ከዚህ በኋላ በተለያየ ሴራ እንደማትገዛና እንደማትሰማው ሲያውቅ ጭምር ነው። ኢትዮጵያ ዛሬ የማትበገርና የማትሰማ ሀያል ሀገር ሆናለች። ሰማያዋን የዘመኑ ወሳኝ በሚባሉት በሱ-35 ሱ-30 ሚራጅ ጀቶች በውስብስብ ድሮኖች ምድሯን በሚሊየን ኮማንዶ ጦሮች አስከብራለች። ባህሯን ደግሞ በዘመናዊ የባህር ኃይል አደራጅታ ዝግጁ ሆናለች። ግብፅ ብታለቅስም አሜሪካ ብታታልልም የኢትዮጵያ የመወንጨፍ ጉዞ ግን የሚያስቆመው ኃይል ከዚህ በኋላ የሚኖርበት ዘመን አብቅቷል። እናንተስ የኢትዮጵያ ወደ ቀይ ባህር መመለስና የአየር ኃይሏ መጠናከር በቀይ ባህርና ቀጠናው ፖለቲካ ላይ ምን ለውጥ ያመጣል ትላላችሁ? ሐሳባችሁን በኮሜንት ላይ አስፍሩልን። ለቪዲዮው ላይክ መስጠትና ሰብስክራይብ ማድረግ እንዳትረሱ። ሰላም ለኢትዮጵያ።